ቤተሰብ ያላቸው ትዳር ያላቸውን ሴቶች ቁም ስቅላቸውን ነው የሚያሳጡት። እገሌ ከገሌ የለም። የምንትስ የአላፋት ጉባኤ ልናዘጋጅ ነው፣ ብር ላኩ። ምንትስ እንደዚህ ልናደርግ ነው፣ ብር ላኩ። አብዛኛዎቹ ሰባኪያን፣ አብዛኞቹ የአውደ ምሕረት ሰዎች በተለይ እግራቸው ወጣ ወጣ የሚል የምሽት ሰዎች ናቸው። ቀን ተኝተው ሌሊት ዋይፋይ ላይ ተጥደው በሜሴንጀር የሰው ልብ ውልቅ ሲያደርጉ የሚያድሩ ናቸው። በጣም ከፈልጋችሁ ሁሉንም ማየት ትችላላችሁ። እጮኛ ያለቻቸው በሄዱበት ሀገር፣ በሄዱበት ከተማ፣ በሄዱበት ቦታ የሰንበት ትምህርት ቤቶችን ሊሆን ይችላል፣ የተቀበሏቸው ምዕመናን ሊሆን ይችላል፣ እዛ ውስጥ ያሉትን ልጆች ሊሆን ይችላል። ወደ ፍቅር የሚገፋፉ ወደ መናፈቅ የሚገፋፉ ትሁት ሆነው ምን ሆነው በመቅረብ የራሳቸውን ፍቅረኛ የሚያገቧትን አስቀምጠው ከዚያ እነዛ ሰዎች ደግሞ ወንድ አገኘን ባላገኘን ብለው ገንዘባቸውን፣ ሰዓታቸውን፣ ጊዜያቸውን፣ ሀብታቸውን አፍሰው በመጨረሻ ላይ ብሎክ በማድረግ የሚፈልጓትን ሴት የሚያገቡ ሌላውን ብር መሰብሰቢያ ማራቆች አድርገው እነሱ ምርጥ ኑሮ ሊኖሩ ያለ ስራ ያለ ውጣ ውረድ ያለ ድካም መኪናቸውን ገዝተው ምናቸውን ገዝተው እነሱ ተንፈላሰው የሚኖሩ ይሄ ነውር ነው። እበድ እኔ ነፃ ነኝ። ሰማይ ስሚ፣ ምድር አድምጪ፣ ቤተ ክርስቲያን መስክሪ። ዛሬ በዚህ የቲክቶክ አገልግሎት ላይ የምትሰሙት ሁላ ምስክሮች ናቸው። በእግዚአብሔር ፊት ሁላችንም እንቀርባለን። በእግዚአብሔር ፊት ሁላችንም እንቀርባለን። በእግዚአብሔር ፊት እንቀርባለን። እግዚአብሔር ይመጣል፣ ክርስቶስ ይመጣል። በፊቱ እንቀርባለን። ምን አልክ፣ ምን ሰራ፣ ምን ተናገርክ እንባላለን። ያኔ ፊቱ እንቀርባለን። ምስክሮቼ ናቸው። የኢትዮጵያ ቤተ ክርስቲያን በእኔ ስህተት፣ በእኔ ውንብድና፣ በእኔ ኃጢአት፣ በእኔ ግልሙትና መሰደብ መነወር የለባትም። የነ ጻድቁ አቡነ ተክለ ሃይማኖት፣ የጻድቃኑ የአብርሃ ወአጽብሃ፣ የነ አቡነ አረጋዊ፣ የነ ቅዱስ ክርስቶስ ሰምራ፣ የነ ቅዱስ ጊዮርጊስ ሃይማኖታቸው ያቺ ንጽሕት ቅድስት ሃይማኖታቸው በእኔ በኮተታሙ ለደቂቃ ጸሎት በማልጸልየው በሰነፉ ምክንያት ቤተ ክርስቲያኒቷ መሰደብ መነወር የለባትም። አንዳንድ ሰዎች ይመጡና ሲፈርዱ ሰማለሁ። በቀደም ተናግሬያለሁ። አንዳንድ ሰዎች ይመጡና ይፈርዳሉ። ሂጅ ከዚህ ልታሳስተው መታ ነው እንትን ብትለው መታ። ደግሞ ወንዶች አይሉም፣ ሴቶቹ ናቸው የሚሉት። የዚህ ዘመን ሴቶች ሰይፍ ናቸው፣ ገጀራ ናቸው። የዚህ ዘመን ሴቶች ጨካኞች፣ ርኅራኄ የሌላቸው፣ ቆም ብለው እንኳን ምንድን የተፈጸመው ምንድን የተበደለው የማይሉ የሚወልዱ አይመስለኝም ዝም ብዬ ሳስበው። እና በልጄ ይደርሳል አይሉም ሁላ። ኮመንቶቻቸውን ነው የማየው። በጣም ደፋር፣ በጣም ጨካኝ፣ በጣም አረመኔ፣ በጣም ገጀራ የሆኑ ናቸው። እና ሴቶቹን ነው ሲከሱ የማየው። በእውነት ሴቶቹን ነው የሚከሱት። ይሄንን ጋለሞታውን፣ ይሄንን ጠጪ ሰካራም፣ ይሄ የሰው ህይወት ያበላሸውን ዘማሪ የሚል ሰባኪ የሚል ዲያቆን የሚል መምህር የሚል ቄስ የሚል አባ የሚል መነኩሴ የሚል ምንትሴ የሚል ታፔላ ስለለጠፈ እሱን እንደ ጻድቅ ይዘው ከዛ ይመጣሉ። ጴንጤ ልኳት ነው፣ እስላም ልኳት ነው፣ ምን ሲሄድ ምናምን ይላሉ። ከሷ ማን አጭር ልበሻ አላት፣ ማን ረጅም ልበሻ አላት፣ ማን እቤቴ ነይ ሲሉሽ ሂጂ አላት፣ ማን እንደዚህ አርጊ በይ አላት ብለው ነው የሚፈርዱት። እኔ በሴቶቹ አልፈርድም፣ እግዚአብሔር በሚያውቀው አልፈርድም። እኔ አውደ ምሕረት ላይ ነኝ፣ እዘምራለሁ። በቃ በዝማሬ ይመሰጣል ብዙ ሰው። እኔ ሰባኪ ነኝ፣ እሰብካለሁ፣ በዛ በስብከቴ ይመሰጣል። እኔ ድምፃዊ ነኝ፣ ከዛ ቀድሳለሁ፣ ከዛ በቅዳሴ ብዙ ሰው ይረካል፣ ዲያቆን ነኝ። እኔ በቤተ ክርስቲያን በቃ እንትን ነኝ። ስለዚህ እዛ ቤተ ክርስቲያን ለአገልግሎት የሚመጡት ሴቶች ያላገቡ ሴቶች ይሄ ባሌ ቢሆን ብለው ቢመኙ ኃጢአት አለው? ኃጢአት እኮ የለውም። በቃ ኢንጂነር እንደምትመኘው፣ ዶክተር እንደምትመኘው፣ ፓይለት እንደምትመኘው፣ ጀነራል እንደምትመኘው፣ ጀግና እንደምትመኘው አንዲት ሴት
አውደ ምሕረቱ ላይ አምላኳን ሲያገለግል ያየችውን ዲያቆን መምህር ባሌ በሆነ ብላ ብትመኝ ኃጢአት ነው አይደለም? በቪሲዲ ታየዋለች፣ በሲዲ ትሰማዋለች፣ በካሴት አዳምጧ፣ በአውደ ምሕረት ታየዋለች። እና ይህ ምን አለ ባሌ በሆነ ከዚህ ዘር ቢኖረኝ ከዚህ ልጅ ቢኖረኝ ብትል እና ደግሞ ትመኛለች። ሳገባው እኮ ካህን የካህን ሚስት ሆናለሁ፣ እኔን ሲያገባ ካህን ይሆናል፣ ከድቁና ወደ ክህነት ይዘዋወራል። ጠዋት ቀስቅሶን ለኪዳን ከዛ ለቅዳሴ ልጆቼ እንደገና ተምረው አይጠጡ፣ አይሰክሩ፣ አያጨሱ፣ አይቅሙ በትምህርታቸው እውቀት ሆነው የመምሬ ልጅ ከሌ ልጅ ተብለው መመኘት ለአንዲት ሴት ይሄ ነውር ነው እንዴ? ስለዚህ እቺ ሴት ይህን በመመኘቷ ይህን በተመኘችበት ሰዓት ደግሞ አጭቤው ቀጣፊው ሳይጠራ ያለ ጥሪ መጥቶ መምህር ዲያቆን ነኝ ብሎ አውደ ምሕረቱ ላይ የተጎለተው ሰው ወደ ህይወቷ ቢመጣ ቢያጫውታት፣ ቢቀልዳት፣ ቢቀርባት ሎተሪ አፈስኩ እኮ ነው የምትለው። እመቤቴ ጸሎቴን ሰማችኝ፣ አማኑኤል ጸሎቴን ሰማኝ፣ እግዚአብሔር ጸሎቴን ሰማኝ ብላ እኮ ነው የምትለው። ይህን ስለሚያውቁ ነው እነዚህ ተልባ በሚቆላ ምላሳቸው እነዚህም ደካማ እውነትን የተመኙ ፍቅርን የተመኙ ሰላማዊ ትዳርን ሰላማዊ ህይወትን የተመኙ ምስኪን ሴቶችን በመቅረብ እንትን የሚያደርጉ አንዳንድ አረብ ሀገር ያሉ ሴቶች ልከው አንድ አገልጋይ ነኝ የሚል ወደ 17 ሴቶችን ነው በዘመኑ ቋንቋ የሚጀነጅ ነው የሚያግባባው ማለት ነው። በቃ ትምህርት ቀሚስ ለብሶ ምን ለብሶ መስቀሉን ይዞ ምናምን እያለ 17ቱም አይተዋወቁ 17ቱም አይተዋወቁ ለሁሉም ነው ይዞ ያቺኛዋ $200 ትልካለች፣ $300 ትልካለች። ያቺኛዋን ደግሞ ቤታችንን እንትን እያልኩ ነው የኮሞዲ ነው መግዣ ይላታል፣ በዚህቻን ሶፋ አምጪ ይላታል። ያቺኛዋ ይሄ ልጅ ኢንቨስተር ነው፣ በቃ የነዳጅ ጉድጓድ አለው እዛ። ይቺኛዋ በአረብ ሀገር የምትቃጠለዋ ደግሞ መቼም የምትኖረው ኖራ በዛው ተቃጥላ ለመሞት አይደለም። እንዲህ አይነት መጽሐፍ ቅዱስ በእጁ የያዘ መስቀል በእጁ የያዘ አውደ ምሕረት ላይ የሚታይ እገሌ የሚባል ሰው ልታገባ እሷ ኢንቨስት ታደርጋለች። እሱ ይጨብሳል፣ እሱ ይጠጣል፣ እሱ በሸነና ይላል። መምጫ የደረሰ ስትል ብሎክ ጥፍት፣ ከዛ ሌሎች ብሎክ አድርጎ ይጨርሳቸዋል። ወይ ከቤተሰባቸው አሉን ወይ ከንብረታቸው አሉን ምን አሉ። ከዛ ይሰደባሉ። መጥተው ማን እንደዚህ አርግ ያለሽ፣ ማን እንደዚህ ሆኝ ያለሽ። እርግጥ ነው ላላወቁት ነገር መሆን፣ ግን በዛ መስመር ሄደው ደግሞ የተጋባዋል በዛ መስመር ሄደው የተሳካላቸዋል፣ የተዋደዷል፣ የወለዷል። አሁን መወቀስ ያለበት ከሃዲው፣ አጭበርባሪው፣ ሌባው፣ ወመኔው ነው ወይስ ይችኛዋ አምና የእግዚአብሔር ሰው ነው ብላ የመቅደሱ ሰው ነው ብላ ያመጠችው የመጣችዋ ሴት ናት አይደለች? እሷማ ምን ታድርግ? ይሄን በደንብ ማሰብ መቻል አለባቸው። አሁን የአገልግሎት ትምህርቱ መቀየር መቻል አለበት። መጀመሪያ ሰባኪ ነኝ የሚለው መሰበክ አለበት። መጀመሪያ መሰልጠን አለበት። መጀመሪያ ማወቅ አለበት። ተነስቶ ብቻ ማይክራፎን ይዞ ዛሬ ቅዱስ ገብርኤል ነውና እመቤታችንን መልአኩ ቅዱስ ገብርኤል አበሰራት እልል በሉ ምዕመናን። ድምፅ አይሰማም እዛ ጋር። ኧረ ድምፃቸው አንሰዋል፣ እልል በሉ እንጂ ቅዱስ ገብርኤል እኮ ነው ወዳጃችን እኮ፣ እልል በሉ። 41 ሰዓት ሙሉ ይሄን ማይክ ተናግሮ ስለ መውረድ የለበትም። በእውነት እውነቴን ነው የምላቸው፣ እውነቴን ነው። ዛሬ እኮ እመቤታችን ናት፣ ለእመቤቴ ዛሬ እኮ መድኃኒዓለም ነው። ይሄ አይደለም። በደንብ አሁን የአገልግሎት ትምህርት መውሰድ አለባቸው። አብዛኛው አገልጋይ መሰበክ አለበት። ይሄ ፋራ ሰገጤ የክፍለ ሀገር ሰው ከሌላው ፋራ በምንም አይለይም። አራዳ መስለው እኮ ነው የሚለው። ትክክል አይደለም እሱ። አራድነት ማጭበርበር አይደለም። አራድነት ግልሙትና አይደለም። አራድነት በዓለም ላይ ያሉ ዱርዬ፣ በዓለም ላይ ያሉ ቦዘኔ፣ በዓለም ላይ ያሉ ባለጌ የሚባሉት ሰዎች እንኳን እዚህ አውደ ምሕረት ላይ አለን የምንል ሰዎች የምንፈጽመውን አይፈጽሙም። ቃል ገባላቸው፣ ይፈራሉ። ሴተኛ ዳሪዎችን ጊዮርጊስ እያለሁ አውቅ ነበር። ሴተኛ ዳሪዎች ቀርበው ቤተ ክርስቲያን አይሳለሙ።
በደጁ ሲያልፉ ተከናንበው ነው። በጊዮርጊስ በኩል ሲያልፉ፣ በመሬታችን በኩል ሲያልፉ ተከናንበው ነው። እግዚአብሔር ያየኛል ብለው፣ እግዚአብሔር ይመለከተኛል ብለው፣ ቆሽሻለሁ ብለው፣ ችግር ከቷቸው፣ ችግር ሰዓት ውስጥ ከቷቸው፣ እኔ ረክሻለሁ ብለው፣ እኔ ፊቱ መቅረብ አይገባኝም ብለው ካህን ሲያዩ ይሮጣሉ። መስቀል ለመሳለም ይሮጣሉ። ሩቅ ሆኖ ያለቅሳሉ። መቼ ነው ከዚህ ህይወት የምወጣው ብለው ያነቡ ፊት፣ በመንበሩ ፊት፣ በመሰዊያው ፊት ቆሞ በእግዚአብሔር ላይ እና በህዝቡ ላይ ይላገዳል። እንዴት እግዚአብሔር ጸሎታችንን ይስማ። ዛሬ ኢትዮጵያ ለገባችበት መከራ፣ ዛሬ ኢትዮጵያ ለገባችበት ውርደት፣ ዛሬ ኢትዮጵያ ለገባችበት ሰቆቃ፣ ለረሃቡም ለጦርነቱም ተጠያቂው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመቅደሱ አገልጋዮች ድፍረት ነው። ከኔ ጀምሮ ማለት ነው። በታላቅ ድፍረት እናገራለሁ። እግዚአብሔር የጨከነብን፣ እግዚአብሔር ጆሮን ከኛ ያራቀብን፣ እግዚአብሔር ልቦናውን ከኛ ያራቀብን፣ አሳልፎ ለገዳዮች፣ አሳልፎ ለዘባቾች፣ አሳልፎ ለሚላገዱብን የሰጠን አዎ መቅደሱን ስላቆሸሽ ነው። ታማኝነታችንን ስላረከስ ነው። በአንደበታችን ጻድቅ ጻድቅ በውስጣችን ርኩሰት ስለተሞላ ነው። ይህንን ማመን መቻል አለብን። ማመን መቻል አለብን። አስመሳዮች ስለሆንን ነው። አስመሳዮች ስለሆንን ነው። ሰውን እናታልላለን። እግዚአብሔር ግን ይታለላል ወይ? እግዚአብሔር ይሸወዳል ወይ? እግዚአብሔር ሞኝ ነው ወይ? እግዚአብሔር ታጋሽ ነው። እግዚአብሔር ይቅርባይ ነው። እግዚአብሔር ኤልሻዳይ ነው እንጂ እግዚአብሔር ሞኝ አይደለም። ሞኝ አይደለም። የእግዚአብሔር ዝምታ፣ የእግዚአብሔር ትዕግስቱ ነው እኛንም የበለጠ ደፋር፣ የበለጠ ጨካኝ እንድንሆን ያደረገ። ከዚያ በደሉ የደረሰባቸው፣ ችግሩ የደረሰባቸው ለክስ ሲመጡ ክሱን የሚቀበሉት ዳኞችም ያው ናቸው። ከሳሹን አይደለም የሚሰሙት፣ ተከሳሹ ወገናቸው ስለሆነ፣ ተከሳሹ ጓዳቸው ስለሆነ እሱን ነው የሚሰሙት። ሂድ ከዚህ ሂድ ጥቤደ ይባላል። እነዚያ በደል የደረሰባቸው ሰዎች ከነ ቁስላቸው ከነ ህመማቸው ይሄዳሉ። ግማሹ አስወርዳለሁ ብሎ እዛው ጽንሱም ይሞታል፣ አስወራጇም ትሞታለች። ይሄ ግን ያኛው ይቀድሳል፣ ያኛው ታቦት አከብራለሁ ይላል። ይሄ ትክክል አይደለም። ትክክል አለ፣ ትክክል መስተካከል መቻል